ዛሬ እየሄድን ነው የምናወራው። ዛሬ ፊልም ስራ ውስጥ ይሄን ሁላ ጊዜ ከማሳለፌ በፊት ባቃቸው ብዬ የምመኛቸው ብዙ ነገሮች አሉ። ከነሱ ውስጥ አንድ 10 እናወራለን። አንደኛ ፊልም ስራ ከመጀመሪያ በፊት የፊልሙ ሀሳብ ወይም የስቶሪው ሀሳብ ትልቅ መሆን ያለበት ይመስለኝ ነበር። ትልቅ በቃ ወይ የአፄ ቴዎድሮስን ታሪክ ነው የምሰራው ወይ የአድዋ ድልን ነው የምቀርጸው ወዘተ። እንደዚህ አይነት ትልልቅ ስቶሪዎች አሉ አይደል? እነሱ ነበር ማስበው። ከዛ ግን ሲገባኝ አሁን ስረዳው ስቶሪ የዛን ያህል በጣም ትልቅ መሆን የለበትም። እንደውም እንደዛ በጣም ትልቅ ከሆነ ሞር ከባድ ነው። ኤኒቲንግ ዙሪያችሁ ያሉ ነገሮች በሙሉ ስቶሪ መሆን ይችላሉ። ታሪኩ ብቻውን ሳይሆን እሱን ታሪክ እንዴት መንገር እንደምትችሉ እሱ ነው ትልቁ ችሎታ፣ ትልቁ ክህሎት እንጂ ማንኛውም ነገር ስቶሪ መሆን ይችላል። ማንኛውም ነገር መቀረጽ ይችላል። ለምሳሌ አንድ ልጅ ከቤቱ ወጥቶ የሆነ ነገር አድርጎ ምሳ በልቶ መጣ፣ ታሪክ መሆን ይችላል። ግን እሱን ታሪክ እንዴት ነው የምትነግሩት? የትኛውን ፓርት ደብቃችሁ የትኛውን ፓርት ሪቪል አድርጋችሁ ወይ ቅደም ተከተሉን ቀያየራችሁ ነው የምትነግሩት? እነሱ ናቸው ሞር ስቶሪያችሁን ኢንትረስቲንግ የሚያደርግላችሁ እንጂ የግድ በጣም ትልቅ የፍቅር ታሪክ ወይ የጦርነት ታሪክ ወዘተ መሆን ያለበት እየመሰለኝ ረጅም ጊዜ ቁጭ ብያለሁ ትልቅ ስቶሪ እስኪመጣ ብዬ። እንደዛ መሆን የለበትም። ሁለተኛ are you even in focus? ሁለተኛው it is out of focus። ሁለተኛው ዝም ብዬ በጀመርኩ ኖሮ እላለሁ። ምክንያቱም ረጅም ጊዜ አሳልፌያለሁኝ። ቆይ እንትን ሲሟላ ስል ነው አሪፍ ካሜራ መምጣት አለበት ስል ኖ እንትኑ አልተሳካም፣ የእንትኑ ጊዜ የለም፣ ቦታ የለም፣ ኦር ይሄ ስክሪፕት ሬዲ አይደለም ወዘተ አልቅም ምክንያቶቹ እና በእነሱ ምክንያት ረጅም ጊዜ the right time በቃ the perfect time እስኪመጣ ስጠብቅ ብዙ ጊዜ አሳልፌያለሁ እና እሱን አስቀድሜ ባቅ ከምላቸው ነገሮች ውስጥ አንደኛው ነው። ሶስተኛው እቃ ብቻውን ፊልም ሜከር አያረጋችሁም። እሱ ነገር የገባኝ ቆይቶ ነው። ቅድም ካልኩት ፖይንት ጋር የሚገናኝ ነው። ግን ምስሌ አሪፍ እንዲሆን አሪፍ ካሜራ ሊኖረኝ የሚገባ ይመስለኝ ነበር። እንትን ካሜራ ያስፈልገኛል ስል እንትን ሳውንድማ ያስፈልገኛል ስል ከዛ አንዱን ስጨምር አንዱን ስገዛ የማያልቅ ኮተት ነው። የፈለገ አሪፍ ካሜራ ቢኖር፣ የፈለገ አሪፍ ማይክ ቢኖር፣ የፈለገ አሪፍ ላይት ቢኖር ወዘተ እንደ ፊልም ሜከር ትልልቅ የዳይሬክቲንግ ስኪሎች፣ የስቶሪ ቴሊንግ ስኪሎች እነሱ ካልዳበሩ በስተቀር እቃው ምንም ፖይንት የለውም። ለረጅም ጊዜ ውድ የካሜራ እቃዎች የሚያስፈልጉኝ ይመስለኝ ነበር አሪፍ ስራ ለመስራት። ስለዚህ አዲስ ካሜራ ወጣ ሲባል ይሄኛውን ሙቭ ሳረግ አፕግሬድ ሳረግ አዲስ እቃ ስገዛ ወይ ደግሞ ምስሌ እኮ አሪፍ ያልሆነው ይሄ ካሜራ ስለሌለኝ ነው ስል ኤክስኪውዝ ፈጥር ሰበብ ስፈጥር ወዘተ ረጅም ጊዜ አሳልፌያለሁ። ከዛ ግን ሲገባኝ እሱ ሁላ doesn't matter like gear እቃ ነው፣ like tool ነው። የምትሰሩትን ስራ የሚያግዛችሁ እንድትሰሩ የሚያደርጋችሁ እቃ ነው። ካሜራውን በሉት፣ ላይቱን በሉት፣ ድምፁን በሉት ወዘተ ስራችሁ ስቶሪያችሁ ቀሽም ከሆነ የፈለገ አሪፍ እቃ ቢሆን doesn't matter። ስለዚህ እቃ ላይ ኦብሰስድ የምንሆነውን ነገር መቀነስ አለብን። እንደ ፊልም ሜከር አሪፉ ነገር የምንወደው ቴክኒካል ነገሮች እሱ ናቸው። እንትን ካሜራ ወጣ እኮ እንትን ካሜራ እንትን ይቀርጻል፣ 8K ይቀርጻል፣ ኦፕን ጌት ነው ወዘተ እንትን ላይት እኮ በስማ በቃ ፀሐይ በሉት ወዘተ እሱ ነው ወሬያችን አይደል? በተለይ ልክ እንደዚህ ፊልም ሜከር ስንሰበሰብ እሱ የእቃ ወሬ ደስ ይላል፣ ግን ብቻውን ፊልም ሜከር አያደርጋችሁም። አራተኛ ለድምፅ ሞር ትኩረት በሰጠሁት ኖሮ እላለሁ። ስጀምር ትኩረቴ እንዳለ ካሜራ ላይ ነበር። ሲኒማቶግራፈር ነኝ። የካሜራ ነገር ነው ስራዬ፣ ውሎዬ፣ አዳሬ፣ ህልሜ። ስለዚህ ስለ ሌንስ ሳስብ ስጨነቅ፣ ስለ ካሜራ ቦዲ ስጨነቅ ወይ ትራይፖድ ወዘተ ምናምን ስል ከዛ በሚተርፈው ገንዘብ ነው ለድምፅ እቃ የምገዛው የምከራየው ወዘተ እንጂ እንደ ፕራዮሪቲ አስቀድሜ ድምፅ ላይ ፎከስ አድርጌ አላቅም ነበረ ስጀምር። አሁን ሲገባኝ ግን ድምፅ በጣም ኢምፖርታንት ነገር ነው ከምስልም በላይ። ምስላችሁ ቀሽም ሆኖ ግን ድምፃችሁ አሪፍ እስከሆነ ድረስ ቪዲዮዎቹ ይታያል፣ ሰውም ፎርጊቭ ያደርጋል። ድምፁ እስከተሰማ ድረስ ማንም ሰው የእንትና እኮ ካሜራ 4K አይደለም ምናምን አላይም የሚል ሰው የለም። ድምፁ ካልተሰማ ግን ምንድነው የሰው የሚለው አይሰማም፣ ይነፋነፋል ወዘተ ብሎ ይሄው ነው ስዋይፕ የሚያደርጉት አይደል? ድምፅ በጣም ኢምፖርታንት ነው። እሱ ላይ አስቀድሜ ፎከስ ማድረግ ነበረብኝ እላለሁ።
አምስተኛ ላይቲንግ ውድ ላይቶች ስላላችሁ ብቻ ቆንጆ ይሆናል ማለት አይደለም። መጀመሪያ እንደጀመርኩኝ አካባቢ ላይቲንግ ላይ በጣም ስትረግል አደረግ ነበር። አበራና ይሄ ነገር በደንብ የማይመጣው 3-4 ላይት ስለሌለኝ ነው እላለሁ። ከዛ ይመጣል 3-4 ላይት ይመጣና ሴታፕ አድርገን ስናየው ስቲል አይረባም ምስሉ። እንትን የሚባለው ብራንድ እኮ ቢኖረኝ ኖሮ በቃ እሱ በዚህ ወጥቶ በዚህ ገብቶ አሪፍ ይሆናል እና አመላለሁ። ያው ነገር ግን እሱ አይደለም ፖይንቱ። ሲገባኝ ያለውን ላይት መጠቀም መቻል ነው እንጂ ትልቁ ቁም ነገር ትልቅ ላይት ትልቅ ብራንድ ስለተሰበሰበ ወይም 5-6-20 ላይት ስላላችሁ ምስላችሁ ባይ ዲፎልት ጥሩ ይሆናል ማለት አይደለም። ሁሉንም ስራ መስራት ፊልም ስራ ውስጥ እንደገባሁኝ ፎከሴ ሲኒማቶግራፊ ላይ ስለነበረ የምሰራው ማጠናው ማስበው ማልመው ወዘተ እሱም ብቻ ነበር። እንትን ካሜራ እንትን ሌንስ እንትን ወጥቶ እሱ ብቻ ነበር ሀሳቤ። ነገር ግን ኢንዱስትሪ ውስጥ የቆየው ሲሄድ የገባኝ ነገር የተለያየ ዲፓርትመንት ውስጥ መስራት ኮሌክቲቭሊ ትልቁን ፒክቸር እንድታስቡ ያደርጋችኋል። በተለይ አሁን ለደረስኩበት ደረጃ የሚያግዘኝ በተለይ ሰዎች ሊድ የምታደርጉ ከሆነ ቲም የሚኖራችሁ ከሆነ እያንዳንዱን ሮል ማወቅ ፔፐር ላይ ማወቅ ብቻ ሳይሆንም ሃንድስ ኦን የሆነ ነገር መስራት መቻል በጣም ጠቃሚ ነገር ነው። ስለዚህ ዳይሬክት የምታደርጉ ከሆነ ካሜራማኑ ምን እንደሚሰራ ታውቃላችሁ፣ ጋፈሩ ምን እንደሚሰራ ታውቃላችሁ፣ ፒኤው ምን እንደሚሰራ ታውቃላችሁ። ስለዚህ ስታዙ ራሱ ይሄንን እንትን አድርግልኝ ስትሉ ራሱ የትኛውን ዲፓርትመንት መጠየቅ እንዳለባችሁ ታውቃላችሁ። ከዛ ደግሞ አይ እንደዚህ አይመጣም አይሆንም ሊሏችሁም አይችሉም። ምክንያቱም ታውቁታላችሁ፣ ሰርታችሁታላ ከዚህ በፊት አይደል ያለፋችሁበት ዲፓርትመንት ነው። ከዛም በላይ ደግሞ ለእያንዳንዱ ዲፓርትመንት የተለየ ክብርና ቦታ የሚገባቸውን እንድትሰጡ ያደርጋችኋል። እያንዳንዱ ዲፓርትመንት ምን ያህል ጠንክሮ እንደሚሰራ፣ እያንዳንዱ ዲፓርትመንት ምን ያህል ቫልዩ እንዳለው ለኦቨርኦል ፒክቸር ትገነዘባላችሁ። ስለዚህ ለእናንተም ደግሞ ኤዲት አድርጉ፣ ይገባችኋል ኤዲቲንግ ምን ያህል አድካሚ እንደሆነ። ስትቀርጹም ለኤዲቱን አስባችሁ መቅረጽ እንድትችሉ ያስችላችኋል። ሳውንድ መስራት፣ ፎቶ ማንሳት፣ ጋፈር መሆን፣ ላይት ሴታፕ ማድረግ ወዘተ። ከዛ ደግሞ ስትጀምሩ እሱንም ሞር መስራት የትኛውን ሞር እንደምትወዱም ማወቅ ትችላላችሁ። ሰባተኛ እያንዳንዱ ፕሮዳክሽን እያንዳንዱ ስራ ትልቅም ሆነ ትንሽ የሆነ ነገር ተምራችሁ እንድትሄዱ ያደርጋችኋል። ቀስ ብሎ እየገባኝ የመጣው ነገር ረጅም ሰዓት በሰራችሁ ቁጥር ይሄንን ኦር ረጅም ሴት ላይ በኋላችሁ ጊዜ ኦር የተለያየ ፕሮዳክሽን ላይ በኋላችሁና በሰራችሁ ቁጥር ይዛችሁት የምትሄዱት ኤክስፒሪየንስ ዋጋው አይተመንም። አንዳንዱ ቆንጆ ፕሮዳክሽን ሊሆን ይችላል፣ እሱ ኤክስፒሪየንሳችሁ ሞር ያጎለብትላችኋል። አንዳንዱ ደግሞ አስቀያሚ ፕሮዳክሽን ሊሆን ይችላል፣ ሁለተኛ ምን ያልቆ ምናምን የምትሉት ሊሆን ይችላል። ግን ከሱም ቢሆን የምትማሩት ነገር በጣም ትልቅ ነው። ኔክስት ታይም የተሻለ ነገር የተሻለ ሴት ላይ እንዴት መስራት እንዳለባችሁ፣ እንዴት ፕሮብሌም ሶልቭ ማድረግ እንዳለባችሁ እየተማራችሁ ትሄዳላችሁ። ስምንተኛ ፕሪ ፕሮዳክሽን በጣም ትልቅ ቁም ነገር ነው። ብዙም ትኩረት የማልሰጠው ነገር ነበረ እንደጀመርኩኝ። አልወድም ፔፐር ወርክ። ቁጭ ብሎ ሾርት ሊስት ማውጣት፣ ይሄ መጽሐፍ፣ ስቶሪ ቦርድ ማድረግ፣ እያንዳንዱን ነገር ወረቀት ላይ ሰንጠረዥ ሰርቶ ሰዓት እሱ ነገር በጣም ነው በሚሰለቸኝ። ስለዚህ እሱኛው ፓርት እንደጀመርኩኝ አካባቢ ብዙም ትኩረት አልሰጠውም ነበርና እሱ ላይ ሞር ፎከስ ባረክ ኖሮ እላለሁ አሁን ታስበው። ምክንያቱም ፕሪ ፕሮዳክሽን የፊልማችሁ ኦልሞስት ግማሹ በሉት ኦር ኤኒ ፕሮዳክሽን የምትሰሩ ከሆነ። ምክንያቱም the more organized you are ሴት ላይ ቀረጻ ላይ የምታጠፉት ጊዜ ይቀንሳል። ወረቀት ላይ እያንዳንዱ ነገር አለ ማለት ሁላችሁም አንድ ፔጅ ላይ ናችሁ ማለት ነው። እናንተ እኮ ጭንቅላታችሁ ውስጥ ታውቁታላችሁ፣ ስንት ሰዓት እንደምትጀምሩ ታውቃላችሁ፣ ስንት ሰዓት እንደምትጨርሱ ታውቃላችሁ፣ የት ጋር ስንት ሰዓት ላይ መሆን እንዳለባችሁ ታውቃላችሁ ወዘተ። ሌላው ሰው እናንተ ጭንቅላት እንዴት ያነባሉ? ኢቭን በጣም ቤዚክ የሚመስል ነገር ለምሳሌ ይሄንን ሾት ክሎዝ አፕ ነው የምንቀርጸው ብላችሁ ግን ኦኬ ሶ እንዴት አይነት ክሎዝ አፕ ነው የምትቀርጹት? የት ጋር ነው ካሜራው? በዚህ በኩል ነው፣ በዚህ በኩል ነው፣ ላይቱ የት ነው፣ ስንት ሰዓት ላይ ነው ወዘተ። እናንተ ጭንቅላት ውስጥ ያለውን ነገር ሰዎች ይገነዘባሉ፣ ይረዱታል ብላችሁ ማሰብ አትችሉም። ስለዚህ በደንብ ኦርጋናይዝድ መሆን፣ እያንዳንዱ ነገር ብላክ ኤንድ ዋይት ተጽፎ ሾት ሊስት እና ስኬጁል ወጥቶ ኦርጋናይዝድ መሆን ቀረጻ ላይ የምታጠፉትን ሰዓት በጣም ነው የሚቀንስላችሁ። ያ ማለት ደግሞ ሴቱም ፈን ይሆናል፣ ፕሮዳክሽናችሁ አሪፍ ይሆናል፣
በሰዓቱ ትጨርሳላችሁ፣ ገንዘብም ሴቭ ታደርጋላችሁ። 9ኛው ፊልም ሜኪንግ የቲም ወርክ ስራ ነው። ብቻችሁን የምትሰሩት ነገር አይደለም። ብቻችሁን መስራት ትችላላችሁ፣ ግን it's not fun እንደዛ ብቻችሁን መስራት። ሁሉንም ዲፓርትመንት ማወቅ፣ የትኛው ዲፓርትመንት ምን ይሰራል፣ ማን ምን ያደርጋል ወዘተ፣ እሱን ማወቅ አሪፍ ነገር ነው። ግን at the end of the day ፕሮዳክሽን ላይ ያለው ኮሚዩኒቲ፣ ከሰው ጋር ያላችሁ ኢንተራክሽን፣ ከሰዎቹ ጋር ያላችሁ ወሬ፣ ቀልዱ፣ ስራው፣ ድካሙ፣ ማምሸቱ፣ የሆነ ሰው ሲያንጎላጅ ማየት፣ እዛ ጋር እንቅልፍ ወስዶት የሆነ ሰው በጣም ረጅም ሰዓት እየለፋ የሆነች አንዲት ነገር እንድትስተካከል ሲጥር ማየት ወዘተ፣ እሱ ነው ደስ የሚለው ነገር። ከዛ ደግሞ ሰዎች ስራ መስራት የሚፈልጉት ከሚያውቁትና ከሚወዱት ሰው ጋር ነው። እንደ ስራ ካያችሁት ኔክስት ታይም የሚደውልላችሁ እና ሄይ ጀለስ አቬለብል ነህ እንስራ እንቅረጽ የሆነ ነገር ሞር የሚላችሁ ያ ሰው እዚህኛው ስራ ላይ አሪፍ ሰው ከነበራችሁ ነው። እናንተም እንደ ጓደኛ ሰብሰብ ብላችሁ የሚቀጥለው ስራ ላይ እንገናኝ ለማለት የምትችሉት ይሄኛው ስራ ላይ የነበራችሁት ልጆች አሪፍ ልጆች ከሆኑ፣ ደስ የሚሉ ልጆች ከሆኑ፣ ኤክስፒሪየንሱ አሪፍ ከነበረ ነው እንጂ ፕላስ እንደ ኮሚዩኒቲ አንድ ኢንዱስትሪ ላይ ያሉ ጓደኞች ሲኖሯችሁ አሪፍ ነገሩ አይዲያ ሼር ለማድረግ ብሬንስቶርም ለማድረግ ይመቻል። 10ኛ ኮንሲስተንሲ በጣም ጠቃሚ ነገር ነው። ስራው ወይም ፕሮዳክሽኑ ወይም ክላይንቱ ጎበዝም ሆነ አሪፍም ሆነ ቀሽምም ሆነ ወዘተ ዳዝንት ማተር፣ ግን ሞር መስራት፣ ፕሮዳክሽን ላይ ረጅም ሰዓት መዋል፣ ረጅም ሰዓት መስራት፣ ከሰዎች ጋር ኢንተራክት ማድረግ መቻል ኮንሲስተንትሊ ስራችሁ ላይ ጎበዝ እንድትሆኑ ያደርጋችኋል። to master a skill you need 10,000 hours የሚባል ነገር አለ አይደል? አንድ ነገር ኮስተር ብላችሁ 10,000 ሰዓት ካጠፋችሁበት በደንብ ጎበዝ ትሆናላችሁ የሚባል ልክ በዛው አይነት ፕሮዳክሽን ላይም ረጅም ሰዓት የምትሰሩ ከሆነ በቃ በደንብ ታውቁታላችሁ። ብልጥ ነው የምታደርጉት። ስራውን መስራት፣ ካሜራው የት ጋር እንደሚሆን ማወቅ፣ ላይቱ የት ጋር እንዴት ይሆናል፣ ካሜራው ምን ሲሆን ምን አይነት ኢሜጅ ያመጣል ወዘተ፣ እሱን ሁሉ ጎበዝ የምትሆኑት። ግን የሆነ ነገር ጀምሮ ከዛ ማቆም፣ ስለኛው አልከፈለኝም በስነ ስርዓት ምናምን ብሎ መተው፣ ኢቨን ፕሮጀክቱ ተቀርጾ ሊሆን ይችላል እኮ ግን ኤዲት ሳይደረግ ወዘተ መተው፣ ሳልክ ሃርድ ዲስክ ላይ አስቀምጦ መርሳት ወዘተ፣ እነሱ ነገሮች ጥሩ አይደሉም። እነዚህ ናቸው እንግዲህ ከብዙ በጥቂቱ አስቀድሜ ባውቃቸው ኖሮ የምላቸው ትንሽ ነጥቦች። እናንተ ምን ትላላችሁ? የትኛው ከእናንተ ጋር ሬዞኔት አደረገ? ወይም ደግሞ እናንተ መጨመር የምትፈልጉት ፖይንት ካለ ኮሜንት ላይ አስቀምጡት፣ እናውራ። እስከዛ ይህንን ቪዲዮ ሼር ማድረግ፣ ላይክ ማድረግ፣ ሰብስክራይብ ማድረግ አትርሱ። ቤተሰብ እንሆን ሰብስክራይብ አድርጉ። እዚህ ጋር ነው ወዘተ አንዱ ጋር ፈልጉት። እስከሚቀጥለው ድረስ መልካም ጊዜ።